ሰላም እኔ አለማየሁ ነኝ። ዛሬ ይዤ የመጣሁት ፋይናንሻል ማኔጅመንቱ ቻፕተር 4 ማኔጂንግ ካረንት አሴት የሚለው ነው። እዚህ ማኔጂንግ ካረንት አሴት ስንል እንግዲህ ኢንቨንተሪን ይመለከታል፣ ካሽን ይመለከታል፣ ሪሲቨብልን ይመለከታል። ይህም ቻፕተርም ኢንክሉድ የሚያደርገው እነዚህን ነው። ዛሬ የተወሰነ ነው ይዤ የመጣሁት ጠቃሚ ነው ብዬ ስላሰብኩ ነው። ለአካውንቲንግ እና ፋይናንስ ተማሪዎች ኤግዚት ኤግዛም ላይ ይጠቅማቸዋል ብዬ ስላሰብኩ ነው ይዤ የመጣሁት። እስቲ በዛሬው ቪዲዮ ኦልተርኔቲቭ ካረንት አሴት ኢንቨስትመንት ፖሊሲ የሚለውን እኔ ካረንት አሴት ስንል this asset which can be expected to converted into cash within 1 year ወደ ካሽ በአንድ አመት ውስጥ ኮንቨርት ይሆናል ብለን የምናስበውን ነው። ኦር ኮንቨርት የሚሆነውን ነው ካረንት አሴት የምንለው። እንግዲህ እንደምታወቀው አሴት ስንል ሪሶርስ ነው። ይሄ ሪሶርስ ካረንት ሊሆን ይችላል፣ ፊክስድ ኦር ነን ካረንት ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር ካምፓኒ ፊርሞች እንዴት ነው ኢንቨስት የሚያደርጉት ካረንት አሴት ላይ እንዴት ነው ኢንቨስት የሚያደርጉት? ኢንቨስት ለማድረግ ደግሞ ምን አይነት ፖሊሲ ነው መከተል ያለባቸው የሚለውን ነው የምናየው ማለት ነው። ፊርምስ ካን አዳፕት ዲፍረንት አፕሮችስ ቱ ማኔጅ ዘር ኢንቨስትመንት ኢን ካረንት አሴትስ። ኦልተርኔቲቭ አላቸው ማለት ነው። ኦልተርኔቲቭ አላቸው ካረንት አሴት ላይ ኢንቨስት ለማድረግ ኦር ካረንት አሴት ማኔጅ ለማድረግ ፖሊሲዎች የሚከታተሉት ፖሊሲዎች ኦር ፎሎ የሚያደርጉት ፖሊሲዎች አላቸው ማለት ነው። ከዚህ ውስጥም ፍሌክሲብል ኦር ኮንዘርቫቲቭ ፖሊሲ አንዱ ነው። ከዛ ሁለተኛው ደግሞ አግሬሲቭ ፖሊሲ የሚል ነው። በዛሬው እስቲ ፍሌክሲብል ፖሊሲ የሚለውን እንይ። under flexible policy, under this policy the investment in current asset is high. The investment in current asset is high. ይህን ስንል ፍሌክሲብል ፖሊሲን ፎሎ የሚያደርጉ ከሆነ ካረንት አሴት ላይ በጣም ኢንቨስት ያደርጋሉ ማለት ነው። ካረንት አሴት ላይ በጣም ኢንቨስት ያደርጋሉ። ካረንት አሴት ላይ በጣም ኢንቨስት ያደርጋሉ ስንል እዚህ ጋር ፊርም ሜንቴን ዋት ላርጅ ባላንስ ኦፍ ካሽ እንደ ማርኬተብል ሴኩሪቲ ካሽ በጣም ይይዛሉ ማለት ነው። ኦር ካሽ በጣም እጃቸው ላይ ይኖራል። ካሽ በጣም እጃቸው ላይ አለ ማለት ደግሞ የሆነ ኦብሊጌሽን ሚት የማድረግ አቅማቸው በጣም ትልቅ ነው ማለት ነው። this means they have a lot of liquid assets. liquid asset በጣም አላቸው። ለምሳሌ ኢሚዲየት ኦብሊጌሽን ቢኖር ያን ኢሚዲየት ኦብሊጌሽን ለምሳሌ ዲቪደንድ ሊሆን ይችላል፣ ታክስ ሊሆን ይችላል። እነዚህ የመከፈል አቅማቸው በጣም ሃይ ነው ማለት ነው። this indicates that large inventories. The firm holds substantial amount of inventory to meet unexpected demand or avoid production stoppage. ስለዚህ unexpected demand meet ለማድረግ የሚያስችላቸው ኢንቨንተሪ በእጃቸው ላይ ይኖራል ማለት ነው። because flexible policy ፎሎ ስለሚያደርጉ flexible policy ፎሎ ካደረጉ ደግሞ ኢንቨስትመንት ኢን ካረንት አሴት ምንድነው ሃይ ስለሆነ ማለት ነው። and generous credit terms እዚህ ጋር ደግሞ ብዙ አካውንት ሪሲቨብል ይኖራቸዋል ማለት ነው። ፊርም ኦፈርስ ሞር ኤክስቴንድድ ፔመንት ተርምስ ቱ ከስተመርስ ሪዛልቲንግ ሃየር ሌቨል ኦፍ አካውንት ሪሲቨብል ኤክስቴንድ ያደርጋል ማለት ነው። አካውንት ሪሲቨብል ኦር በአካውንት ሪሲቨብል ማለት ነው በክሬዲት ላይ በጣም ይሸጣሉ ማለት ነው። ክሬዲት ላይ በጣም ይሸጣሉ ማለት ይሄ አካውንት ሪሲቨብል ካረንት አሴት ነው። ካረንት አሴታቸው በጣም እየጨመረ ይሄዳል። አት ዘ ሴም ታይም ኢንቨንተሪውን ለመግዛት ደግሞ አካውንት ፔየብል ክሬት የሚያደርጉ ከሆነ ኦር ኦን አካውንት ላይ የሚገዙ ከሆነ እንደዛው ሊያቢሊቲውም እያደገባቸው ይሄዳል ማለት ነው። አድቫንቴጁ ምንድነው? አድቫንቴጅ ኦፍ ዚስ ፖሊሲ ሃየር ሊኩዊዲቲ፣ ቅድም እንዳልኩት ሃየር ሊኩዊዲቲ ነው። ኦር የመክፈል አቅማቸው በጣም ትልቅ ነው ማለት ነው። the company is more prepared to handle unexpected expense or changes in market because it has more cash and assets that can be converted into cash. ወደ ካሽ ቶሎ የሚቀየሩ አሴቶች ይኖራቸዋል። እንደ ሪሲቨብል ኢንቨንተሪ ይኖራቸዋል። ስለዚህ አንኤክስፔክትድ ዲማንድ ቢኖር አንኤክስፔክትድ ኤክስፔንስ ቢኖር የመክፈል አቅማቸው በጣም ሃይ ነው ማለት ነው። and also customer satisfaction እዚህ ጋር በጣም አካውንት ሪሲቨብል ክሬት የምናደርግ ከሆነ በብድር ዝም ብለን የምንሸጥ ከሆነ ከስተመር ሳቲስፋይድ ይሆናል። ቢኮዝ ሁሌም ከስተመር ብር መክፈል አይፈልግም። የተወሰነውን ከፍሎ የተወሰነውን ደግሞ በብድር ነው መግዛት የሚፈልገው። ስለዚህ ይሄን ካምፓኒ የሚያደርግ ከሆነ ሳቲስፋይድ ይሆናል ማለት ነው። ሳቲስፋይድ ሆነ ማለት ደግሞ there is customer retention አለ ማለት ደግሞ ፊርሙ ፐርፎርማንሱን ኢምፕሩቭ ሊያደርግ ይችላል። low risk of disruption because having more inventory and cash reduce risk of production delays or stock outs አቮይድ ያደርጋል ማለት ነው። ስለዚህ ሁሌም የምንፈልገው ኢንቨንተሪ ይኖረናል፣ ካሽ ይኖረናል። ስለዚህ
ሪስክ ኦፍ ዲስራፕሽን በጣም ትንሽ ነው ማለት ነው። ዲስአድቫንቴጅስ ምንድን ነው? ሃየር ኬሪንግ ኮስት፣ ኬሪንግ ኮስት በጣም ትልቅ ነው የምንይዝበት ማለት ነው። ለምሳሌ ኢንቨንተሪ ከሆነ ኢንቨንተሪ አንድ ቤት የሚኖረን ከሆነ ኦር ዌርሃውስ አንድ ካለን በጣም እዛ ላይ ኢንቨንተሪ ላይ ኢንቨስት የምናደርግ ከሆነ ተጨማሪ ሌላ ቤት ያስፈልገናል ማለት ነው። ስለዚህ ተጨማሪ ደግሞ ሌላ ቤት የሚያስፈልገን ከሆነ ሌላ ሬንት እያወጣን ኤክስፔንስ እያስወጣን ነው ማለት ነው። ኬሪንግ ኮስት በጣም ሃይ ይሆናል ማለት ነው። ሎየር ሪተርንስ፣ ኤክሰስ ካሽ፣ ዝም ብለን ካሽ ባይ ዘ ዌይ ዝም ብለን ካሽ መያዝ ኦር ኢንቨንተሪ ዝም ብለን ኢንቨስት ማድረግ ሌላ ኦፖርቹኒቲ ነው የሚያሳጣን። this might not generate high returns as this asset could have been invested elsewhere with better profitability። ሌላ ነገር ላይ ኢንቨስት ማድረግ እንችል ነበር፣ ግን ይሄን ባለማድረጋችን ሪተርናችን ኦር ሪተርን ኦን አሴት እየቀነሰብን ይሄዳል ማለት ነው። ሌላው ደግሞ ሪስትሪክቲቭ ኦር አግሬሲቭ ፖሊሲ ነው። ይሄን በሌላ ቪዲዮ ይዤ እመጣለሁ። እዚህ ቪዲዮ ላይ ኮሜንት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። አመሰግናለሁ።